በቃ ገባልሽ ሰላም ያስጥልኝ ውድ ወገኖቼ እንደምን አመሻችሁ ሰላም ነው አገር አማን ነው በእውነት በጣም የሚያሳዝን ነገር ነው 100 ሚሊዮን ህዝብ ያላት ሀገር 100 ሺህ የሚቆረቆርላት ልጅ አጣች 100 ሺህ ተቆርቋሪ ሰው አጣች ኢትዮጵያ አረብ አካቹ አሜሪካ ያላችሁ አረ ካናዳ ያላችሁ አረ አውሮፓ ያላችሁ አፍሪካ ያላችሁ 100 ሺህ ኢትዮጵያዊ ይጥፋ 100 ሚሊዮን ያላት አገር 100 ሚሊዮን ዜጋ ያላት አገር 100 ሺህ እውነተኛ ኢትዮጵያዊ ይሄም ያስተዛዝብ ጀመር ለኢትዮጵያ ለመቆም ፊርማ ለመስጠት ያስተዛዝብ ጀመር ዋይ ማንነኛ ምን ጉዶች ነን እነሱ ለጥፋት እነሱ ለሐሰት ለክደት ፊርማ ያሰባሰቡ ጥቂቶች ያላቸውን ፓወር አሟጣው ፊርማ እየተፈራረሙ ባለበት ሰዓት እኛዞች የተከፋን አገር የደማችብን ወገን የሞተብን የቆሰለብን የተፈናቀለብን ሰዎች 100 ሺህ ፊርማ እምዬ ኢትዮጵያ ትጣ እውነት እንነጋገር እስኪ ምንድነው የሚያስፈራችሁ ምንድነው የሚያንቀረፍፋችሁ ሌላው ያደርገው ይሄኔ ጎዳን እኮ ለምን አንተ አታደርገውም ለምን አታድርጊውም ሌላው ያደርገው እኔ ባላደርገው አንድ ሰው ራስን እንዳንድ ሰው በጎል ችግር የለውም ትላለ ነገር ግን አንተ ካልተሟላ ሌላውም አይሟላም አረባካችሁ 100 ሚሊዮን ያዘች ሀገር 100 ሺህ ፊርማ 100 ሺህ ፊርማ ማጣት አለባት አረ አሜሪካ ያላችሁ እስኪ እውነቱን እንነጋገር አበበ ገላውን ተወዱታላችሁ 39 ሺህ የፌስቡክ ተከታዮች አሉት አበበ ተወዳችሁ እምትወዱት ከሆነ ሁላችሁም ፈርሙ ሄኖኬሽ ጥላን ተወዱታላችሁ ሄኖኬሽ ጥላም 39 ሺህ አካባቢ ጓደኞች አሉት እምትወዱት ከሆነ የሚጮኸው ለኢትዮጵያ መሆኑን የምታውቁ ከሆነ አለበለዚያ ብሎክ ያረጋችኋል እምትወዱት ከሆነ የሄኖኬሽ ጥላና ያበበ ገላው ጓደኞች ብቻ 70 ሺህ በላይ ትሆናላችሁ የሌሎቻችንን ሳይጨምር እንደው ኢትዮጵያ ሰው ትጣ ከሁለቱ ልጆች እንኳን ሁለቱን የምትከተሉ ሰዎች እንዴ በጨበጣ ነው እንዴ የምታደንቋቸው በጨበጣ ነው እንዴ የምትከተሏቸው ለማቹ ነው እንዴ የምትከተሏቸው አይደለም ፈልጓቸው ወዷቸው በቃን ብለው እኮ ጣራው ላይ ደርሰው በቃን ብለው ነው እንጂ ሚሊዮን ማስከተል የሚችሉ ሰዎች እኮ ናቸው ኢትዮጵያ 100 ሺህ ትጣ ተወዷ አበበ ገላውን ሄኖኬሽ ጥላን ተወዱታላችሁ እስኪ የሁለቱ ሰዎች ተከታዮች ብቻ ለታቆ ምናምን ሳልጠራ ሌሎቹን ትቼ በጣም በሰው የሚወደዱ ተከታይ ያላቸውን ሰዎች ልጥስ እነዚህ ሰዎች እውነት ተወዷቸው ከሆነ የሚንገበገቡለትን ኢትዮጵያ ድረሱላት በእርግጠኝነት እነሱ ፈራው ሌሎችም እንዲፈርሙ የሚፈልጉ ሰዎች ናቸው ምንድነው የምንሰራው ምን ያደርግን ነው ፊርማ ይብዛባት ሀገር ፊርማ ይብዛባት ጠላት እየሳቀ ነው መፈረም ያልቻላችሁ አሁን ሰዎች ካላችሁ ደግሞ ቤተክርስቲያን ሂዱ ባካችሁ ላፕቶፕ ያላችሁ ሰዎች ኔትወርክ የሚሰራ ላፕቶፕ ያላችሁ ሰዎች ቤተክርስቲያን ሂዱና የቤተክርስቲያን አገልግሎት ሲያልቅ ፊርማ በመፈረም አግዟቸው ስምና ኢሜልን ይሙሉ ከዛ በኋላ አግዟቸው ፕሮሲጀሩን ጠብቀው ይሞሉ አርጓቸው በጣም ተራና ቀላል ምንም ትምህርት ዕውቀት የማያስፈልገው ነገር ነው ያለው
እኔ ምን አይነት ነገር እንደሆነ ኢትዮጵያ የምንልበት ቋንቋ ምን አይነት ድራማ እየሰራ እንደሆነ ራሱ ግራ ነው የሚገባኝ ቀኑ ሊያልቅ ነው 100,000 ፊርማ ኢትዮጵያ ይነስባት ነው በዛባት እባካችሁ ሼር ተደረገ በጣም ቆይቷል ወር ሙሉ ሼር ተደርጓል ወር ሙሉ ተለቋል እኔ ራሴ ስንቴን ለቀኩት ስንቴን ሼር ያረኩት እንደ አዲስ ይልቃላችሁ መልስ ለመስከሩ ብዙዎች ሞከሩ እኔ ምን አይነት ህዝብ ነው ያለው ምን አይነት ኢትዮጵያ ነው እንዴ የቁርጡ ቀን ቢመጣ ምን ልትሆኑ ነው ፊርማ ይከለከላችኋትን ሀገር የቁርጡ ቀን ቢመጣ ምን ልትሆኑ ነው ታማኝን ተወዱታላችሁ ታማኝን የምትወዱት ከሆነ እሱ የሚቃጠልላት እድሜ ልክ የሚንገበገብላት ሀገር ፊርማ እንደሚያስፈልጋት ይነግራችኋል እሱን የምትከተሉ ከሆነ ለዚህ ሀገር ፈርሙ ታማኝ በርግጥ ነው ሚሊዮኖች ይከተሉታል የኢሳት ጋዜጠኞችን ተወዷቸዋላችሁ በሉ እንግዲህ እነሱ የሚፈልጉት እንድፈርሙ ነው ፈርሙ ለዚህ ሀገር ፈርሙ እንዴ የሚጽፉትን ላይክ እና ሼር ያደርጋችሁ ብቻ ትፎግራላችሁ እንዴ ፈርሙ ለሀገራቸው ለሚንገበገቡላት ለተሰደዱላት ለሚጮውላት ሀገር ፈርሙ ከጎናችሁ ነን ብላችሁ በተግባር ማንነታችሁን አስመስክሩ አለበለዚያ እናንተ ፍቅር ምንድነው እንድዱኛላችሁ ዶችም የምትቆጠሩ ጓደኞች አላችሁ እማትፈርሙ ከሆነ ተውኝ ከኔ ጋር ያላችሁን ግንኙነት አቁሙ ማረግላችኋለሁ እምንገበገብላትን ሀገር ካልደረሳችሁላት የኔ ሀገር እናንተ ሀገር መሆኗን ካላወቃችሁ አቁሙ ከኔ ጋር ያላችሁን ግንኙነት እንዴ የስነ ጽሁፍ መድረክ እኮ አይደለም የከፈትኩት የሀገር አንገብጋቢ ጉዳይ መድረክ መሰለኝ እያስነሳ የሚያስጮኝ የሚያስነሳ ብሬን እያስነሳ የሚያጽፈኝ ሄኖክም አበበገላው ታማኝም የኢሳት ጋዜጠኞችም ሌሎችም የሰባዊ መተማጋቾችም የሚያስጨዋቸው የሀገር ፍቅር እንጂ የግል ዝና አይደለም ኢሜል ከሌላችሁ አዲስ ኢሜል ክሬት አድርጉ ፕሊዝ አረባካችሁ አዲስ ኢሜል ክሬት አድርጉ የፌስቡክ አካውንት ብቻ ያላችሁ ከሆነ ኢሜል ክሬት አድርጉ ኢሜል አውጡ ዩዘር ኔም እና ዶሜን ኔም አውጣት ማለት ነው ከዛ የሚስጥር ማለፊያ ቁጥር ፓስወርድ የሚባለው ታደርጋላችሁ ይሄንን ማስረዳት ያስፈልጋል በዚህ ዘመን እኔ አገር ውስጥ ያሉትን አልፈርድም ውጭ ሀገር ያላችሁ ኔትወርኩን የምትጠቀሙበት ትክክለኛ ጥሩም ስልኮችን የምትጠቀሙ ወገኖች ስማርት ፎኖችን የምትጠቀሙ ወገኖች አረባካችሁ መቶሻን ሞላም እንደው ግፋ አይሆንም አረባካችሁ ቀኑ ሊያልቅ ነው ተንገበገብን እኮ ቁጥሩን ያያየን እንዴ 100 ሚሊዮን ያላት ህዝብ 100,000 ሰው ትታ አረ ያሳፍራል ጠላት አይስማን ጎበዝ አንዱኮ በእውነት አሁን እንግዲህ በቃ በግልጽ እንነጋገር አይደል ለ100,000 ፊርማ ስለሚፈለግ የትንፍጪው ዱቄቱን አውጪ ነው ተናዶ ምን እንዳለ ታውቃላችሁ 10 ሜል አውጥቻለሁ ገና ቀጥላለሁ አለ በ12ቱም ሞልቻለሁ አለ ምን ያርግ ታዲያ ሰው ሲጠፋ ምን ያርግ ይሄንን መንገድ መከተል እኮ ይቻላል እያረግን እኮ ነው አልሞላል አርጉት ብዙ ጊዜ ይቻላል ሁለት አይደለም ሶስት አይደለም ያያው ነው እዚህ ጋር ሙሉት በቃ ሌሎች በፍቃደኝነት መሙላት የማይችሉ ከሆነ የማይፈልጉ ከሆነ የሞላችሁ ልጆች በብዙ ኢሜል በብዙ ስም ሙሉት በቃ 100,000 ነው የሚፈልገው 100,000 ሙላ this is the game of number በቃ ቁጥሩ ነው ተጽዕኖ ያመጣል እውነት ነው ተጽዕኖ ያመጣል ፒቲሽን 100,000 ሞላ በአንድ ወር ውስጥ ከሞላ ዋይት ሃውስ ውስጥ ጉዳዩ ትኩረት ያገኛል ዓለም የምትጫወትበት መንገድ ነው ለኛ ተብለን መድረክ ብቻ አይደለም አንድ ፒቲሽን 100,000 ፊርማዎችን በአንድ ወር ውስጥ ማሰባሰብ
ከቻለ ያ ጉዳይ በዋይት ሃውስ ውስጥ እንደ አንድ አጀንዳ ሆኖ መታየት ይጀምራል 100,000 ካልሞላ 99,999 ቢሆን እንኳን አይሆንም ለምን ተባለ ነው በልጠውናል በስልጣኔውም በመምራቱም በሁሉም ነገር በእውቀቱም በልጠውን ፈላጭም ቆራጭም ስለሆኑ እነሱ ባወጡት መንገድ ነው የምንሄደው ይሄንን ካረጋችሁ የሰባይ መብት ጉዳያችሁ ጥያቄያችሁ ምናችሁ ከግምት ይገባል ይያሉ ነው በዛስ ብናሸንፍ ይጎዳናል እነሱ የሚያደርጉት ተጽኖ ቀላል ነው ይሄን ከግት ውስጥ ካስገባል ሀገራችን አንድ ነገር ብናረግ ፊርማ አረ ፕሊስ ባካችሁ አረ ፕሊስ አረ ባካችሁ ስለ ባንድሯ ስለሚሞቱት በእሳት ስለሚለበለቡት ወገኖች ብላችሁ አሜሪካ ምናምንም ማታረግም የሚለውን ተራስተሳሰብ ተውት እነሱ ናቸው የሚያረጉት እያደረጉ ያሉ እነሱ ናቸው በትጥቅ ትግል እየታገሉ እየተተጋተጉ ያሉ የነጻነት ኃይሎች አዎ ደማቸውን እያፈሰሱ ነው አጥንታቸውን እየከሰከሱ ነው ግን ምዕራባውያን የሚያደርጉት ተጽዕኖ ቀላል አይደለም ያው ህብረት የወሰደው እርምጃ ቀላል አይደለም ስለዚህ አሜሪካ ማረግም እኛን ምናምን ብላችሁ አትበሉ 100,000 ማሉን አይደል እንስጣቸው ከኛ የሚጠበቀውን እናርግ ከዛ በኋላ እነሱ እንታዘብ እባካችሁ ስለ ኢትዮጵያ አምላክ ስለራ ብላችሁ ፊርማ ይለመንላት ኢትዮጵያ 100 ሚሊዮን ህዝብ ያላት 100,000 ፊርማ ትለምን አረ ወደ ልቦናችሁ ተመለሱ ቁጥሩን ያያየው ማጣው ተሳቀኩኝ ቀኑ ሊያልቅ ነው ፕሊዝ አርጉት በቃ አርጉት የምትወዷቸውን ሰዎች አስቡ የምትወዷቸውን ሰዎች የምታከብሯቸው ሰዎች የምትከተሉ ጓደኛ የሆናችሁ ሰዎች ፍቅራችሁን በዚህ ይሄንን በማድረግ ግለጹላቸው ለታማኝ ለሄኖክ ሽጥላ ለአበበ ገላው ለኢሳት ጋዜጠኞች ለወዘ ተርፈ ለሰባይ መብት ተሟጋቾች ለነ ኦባንግን ተወደውታላችሁ አርጉለታ በቃ ፈርሙለታ ለዚህ ሀገር የሚሟገት ሰው አርጉላቸው በቃ ፍቅር ይብዛላችሁ ባካችሁ ከፍቅር በስተቀር አይኑርብን እንዴ ይሄንን ቀላል ነገር ከነፈግና ትልቁን ነገር እንዴት ነው ምንለግሳት በውሸት ነው እንዴ በወሬ ነው እንዴ ምንወዳት አስረድቻለሁ ሌሎችም አስረድተዋል ፕሊዝ ሌላ ጥያቄ አትጠይቁ ግብናዩ ከሚያውቁት ሲያርጉ ቤተክርስቲያን ላፕቶፕ ሄዳችሁ እርዷቸው የምታውቁ ሰዎች ባካችሁ ቤተክርስቲያን ኢትዮጵያን ይገናኛሉ መስጊድም ከሆነ ተገናኙ ሙስሊሙን ብትሆን ቤተክርስቲያን ሂድ በውጭ ሀገር ያሉት ጋር ለመሙላት ብላችሁ ባካችሁ ተረባረቡና 100,000 እንሙላላት ለዚህ ሀገር ጥሩ አድርገዋል ሌላ ቦታ ላይ ቤተክርስቲያን ላፕቶፕ ይዘው ሄደው እየሞሉ ነው ላቃታቸው ግራ ለገባቸው ወገኖች ይሄን አርጉና ተባበሩና እንሙላው እንዴት አይነት ነገር ነው ይቅርታ በጣም የሀገር ጉዳይ ስለሆነ ነው በጣም ኢሞሽንኩ በጣም ሶሪ ኢትዮጵያ በክብር ለዘላለም ትኑር ፊርማ አትንፈጉካችሁ ነገ ይቆጫችኋል ታሩልኝ